Amen.
Thank you.
የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ዛሬ ወደ ቫንኮቨር ሄደው ቤተክርስቲያን ባርከው ገብተው እዛም ትንሽ ያሉትን ሁኔታዎች ሁሉ ሊስተካከሉ በየአጥቢያው ሄደው ቡራኬያቸውን ሰጥተው አሁን መርሃ ግብሩ ሊጀመር አካባቢ ነው የመጡት። ድካም ውስጥ ሆነው ሳለ ነገር ግን የአገልግሎት የምስጋና ታላቅ ነው ብለው በድካም ውስጥ ሆነው ከኛ ጋር እየባረኩ ነው ያሉት። ለአባታችን ረጅም ዕድሜ ጤና ይስጥልን፣ እግዚአብሔር ይስጥልን። ስለተገኙ ሁሉ ሁላችሁም እዚህ የተገኛችሁ ደግሞ የአራቱም አብያተ ክርስቲያናት የደብር አስተዳዳሪዎች፣ ካህናት፣ አባቶች ሁላችሁም፣ ዲያቆናት፣ ምዕመናን ሁላችሁ ለዚህ መርሃ ግብር በትጋት ስለተሳተፋችሁ ይህንን እንድናደርግ የፈቀደልን ልዑለ ባሕርይ አምላካችን የተመሰገነ ይሁን። የብፁዕ አባታችን ቃለ ቡራኬና ምዕዳን እንሰማለን። እንዴት ብዬ ላመስግናቸው? በተለይ የሰንበት ትምህርት ቤት ወጣቶች መስቀል አደባባይ ብትይዙት ኖሮ ትቆጣጠሩት ነበረ ማለት ነው። ድምፃችሁም ከአዲስ አበባ ካሉት በልጣችኋል እንጂ አንስታችሁ አትገኛችሁ። ያጠናችሁ ክፍል እናመሰግናለን። አንዳንድ ጊዜ መዝሙር ስንዘምር ይሄ ስትረስ ያለውን በሙሉ ይጠፋል። ታውቃላችሁ፣ ስትዘምሩ ፈጣሪ ስታመሰግኑ ሕይወታችን፣ አይምሯችን፣ አስተሳሰባችን ይታደሳል ማለት ነው። ልጆቻችንን ሁለቱ ወጣቶች የሰንበት ትምህርት ቤት መዘምራን እናመሰግናለን። ከኃላፊዎቹ ጭምር እናመሰግናችኋለን። በየዓመቱ ልደት ከተከበረ በሳምንቱ የአእላፍ ዝማሬ እንድታደርጉ ለወደፊቱ ለእናንተ ማመልከቻ መጠየቅ ስለማያስፈልግ አስባችሁ ለዛሬ በሰላም ያደርሰን ያደርሳችሁ። በተረፈ አይታችኋል። እነዚህ ወጣቶች የት የተወለዱ ናቸው? ካናዳ። እንግዲህ ከኢትዮጵያ መጡት ቄሶች መኩራራት ካልሆነ በስተቀር ምንም አይሰሩ። ልጆቹን ይቆጣጠሩታል ማለት ነው። አሁን እኮ ጎንደር ነው መሰለችች ወይ ከሙን ከመዕፅ እንተ ትከል አዋም ሀዘማ ሁለቱ እነዚህ ሊቃውንት የአእላፍ መላእክት የሚዘመርባት ጎንደር ላይ በትናታች ቤት የዚያን ዝማሜ ለእነዚህ ልጆች ልትወዷቸው፣ እነዚህ የወለዱ እናቶች፣ እነዚህ የወለዱ አባቶች እግዚአብሔር ዘራቸውን ይባርክላል። እነዚያ የሰንበት ትምህርት ቤትም እንደዚህ ወጣቶች በጣም ነው የምትመሰገኑ። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። የጥምቀት ዕለትም በየቤተ ክርስቲያናችሁ ነው መሰለኝ የምታደርጉት። ሁላችሁ አንድ ላይ ሆናችሁ ይህ ብርሃን ተጎናጽፋችሁ አሁን ወንድማችን ያያዝ ልደት አለ አሁን በቀጥታ ስንት ላይ ነው አኮ ተከታትሎ ያየሁት ያለ ከተባለ ከኛም ጋር አሰባለን 86 ሚሊዮን ሕዝብ ተከታትሏቸዋል። 86 ሚሊዮን ሕዝብ ተከታትሏቸዋል። ለዚህ ነው በቤተ ክርስቲያን አሁን ትልቋ ቤተ ክርስቲያን አንጋፋዋ ቤተ ክርስቲያን ሐመረ ኪዳነ ምሕረት ናት የምትታየው። ይህን ታውቁታላችሁ። ለተሮተም አለ ሌላም አለ እናያቸዋለን። ነገር ግን ሪከርድ የሰበረች እቺ ቤተ ክርስቲያን ይህ ወንድማችንም ይልመድብህ እንላለን። ይህን በየቀኑ በየሰዓቱ እንደምታስተላልፍ ወንድማችንም እነዚህ በጣም በጣም የኢትዮጵያ ኢንተረጅ የሆኑ አይናማ ልጆቻችን ናቸው። በአንድ በሌላ ወደ ካናዳ መጥተዋል። እግዚአብሔር ስደታቸውን ይባርክላችሁ እንላለን። እናመሰግናለን። አጠቃላይ የጥምቀት ዕለት ምንድን ነው ያልኳችሁ? የጥምቀት ዕለት ነጭ ልብስ ለብሳችሁ አሁን ለጥምቀት ያልሆነ ቀሚስ ንገሩ። ለጥምቀት ያልሆነ ቀሚስ ወንዶቹ ነጭ ልበሱ።
ልብስ መግዛት ከሌላችሁ እናት አባታችሁ፣ ወንድሞቻችሁ፣ አጎቶቻችሁ ኢትዮጵያ ነው ላኩልን በሏቸው። የትንሣኤ ዕለት ካቦርት ለብሶ አይመጣም። ጻዕዱ አልባስ ነው፣ ነጭ ልብስ ነው። ጌታ የተወለደበት ዕለት ስለሆነ ማለት ነው። የምስራች ነው። ስለዚህ ወንዶቹ ለወደፊቱ እናንተም በሰንበት ትምህርት ቤት አቀናብረው ወደ ዝማሬ እንደሚያስገቧቸው እርግጠኛ ነኝ። እናቶችም በየተራችሁ በዝማሬ አሰልጥነው እንድትዘምሩ እንደሚያደርጋችሁ እርግጠኛ ነኝና ይህን እንዲለመድ ለሰንበት ትምህርት ቤት መዘምራን ለመግለጽ እፈልጋለሁ ማለት ነው። ስለዚህ አሁንም እቺ ቤተክርስቲያን በሰሜን አሜሪካ አንድ ቤተክርስቲያን ቀደም ብሎ አሳይቷል። ነገር ግን በእይታ ግን ሪከርድ የሰበረች ሐመረዶ ኪዳነ ምሕረት ነው። አሁን ግማሹ ወደ ሄዷል። የት እንደሚገባ ቤት ሄዶ እኮ ሌላ ያለም ቴሌቪዥን ነው፣ ሌላ ሙጉርጉር ምንድን ነው ቲክቶክ እና ፌስቡክ ነው። ፌስቡክ ማየት ማለት ብዙ አይደለም። መልካም ነገር እዩት እንጂ ስድቡ አልባልታው አድርጋችሁ አትገኙ እንጂ ሰው ስለሰጠ እንዲህ ተባለ አለ። አቤት አንቺም ዜሮ ዜሮ አከባለ ዜሮ። እኛ በዚህ በፌስቡክ እና በምናምን አናምንም፣ የምናምነው በስራ ነው ማለት ነው። እነዚህ ፌስቡክ ላይ ለቲክቶኮቹ በሙሉ ለስራ ለጥሩ አገልግሎት ብናውን መልካም ነው። እና ያዚህ ልደታ ስንት አብያተ ክርስቲያናት መስርቶ ነው፣ ስንት አገልግሎት መስርቶ የመጣው ናቸው። በአንድ በሌላ ይሁን እንበል፣ ያላደረገው ያልሰራ የለም። እግዚአብሔር የተመሰገነ እንኳን ወደ ካናዳ እንድትገባ አደረገ እግዚአብሔር። ወንድሞችን እና ሌሎችም ተባብራችሁ ያመጣችሁት ወንድሞች እናመሰግናችኋለን። እግዚአብሔር ከእናንተ ጋር ይሁን። ሉል እግዚአብሔር ባረካችሁ ማለት ነው። ቤተክርስቲያን ማህበረኑ መምጣት ማህበረኑ ቢሆን ከአሁኑ አደራ እንላለን ማለት ነው። በተረፈ ግን እግዚአብሔር ለብርሃነ ጥምቀቱ በሰላም ያድርሰን። ዝማሬያችሁ ዝማሬ መላእክት ያደርግላችሁ። የቅዱሳን አባቶች በረከት ረድኤት አይለያችሁ። ወንዶቹ አምራችሁ እግዚአብሔር የምታመሰግኑበት ሩቅ ሳይሆን ቅርብ ያደርግላችሁ። እግዚአብሔር በኑራችሁ ደስተኞች እንድትሆኑ ያደርግልን። በኑራችሁ ደስተኞች እንድትሆኑ ያደርግልን። በኑራችሁ ደስተኞች እንድትሆኑ ያደርግልን። ጭንቀታችሁን እግዚአብሔር ያስወግድላችሁ። ወላዲተ አምላክ ድካማችሁ፣ ልፋታችሁ፣ ችግራችሁ አቁራሪተ መዓት ሰዓሊተ ምሕረት ስለሆነች እሷ ትስማችሁ፣ እሷ ትስማችሁ፣ እሷ ትስማን። ለዚህ ዕለት ለዚህ ሰዓት ያደረሰን ለዛሬ ዓመት በሰላም ያደርሳችሁ። ለዛሬ ዓመት በሰላም ያደርሰን ያደርሳችሁ። አምላካችሁ ይህን ሕዝብ ባረክልን፣ ጠብቅልን። ለዛሬ ዓመት በሰላም ያደርሰን። አሜን። አቡነ ዘበሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ እንዲሁም በምድር በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የማኅፀንሽ ፍሬ የተባረከ ነው። ደስ ይበልሽ በእግዚአብሔር ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታቸውን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ዝም የተሰበሰባችሁ ወንዶቹም ሴቶቹም ከኃጢአታችሁ ተፈታችሁ ንጹሐን ሁኑ። እኔንም እናንተም ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ
ተወካፌ ንስሐ ስራ ኃጢአቴ ኃጢአተ ቅዱስ በከበስህተት በለውቀት በድፍረት በለንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ብታ በሰላም እንደመጣችሁ ልዑል እግዚአብሔር በሰላም ወደ የቤታችሁ በሰላም ይመልሳችሁ። መንገዱ የተባረከ ያደርግላችሁ።